ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ጂኦግራፊ ቻፕተር 4 ድሬኔጅ ሲስተም ኤንድ ዋተር ሪሶርስ ኦፍ ኢትዮጵያ ከሚል ቻፕተር የተውጣጣውን የፋይናል ጥያቄ የምንሰራላችሁ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ ፍሬሽማን ኮርስ የፋይናልም ሆነ የሚድ ጥያቄዎችን እና ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ ማለት ነው። ስለዚህ አሁን በቀጥታ ወደ ቪዲዮአችን እንሄዳለን። So number 1, which of the following river is not part of Ethiopian major drainage system? A. Abai or Blue Nile, B. ተከዜ፣ ሲ. ሊምፖፖ፣ ዲ. አዋሽ። የማጀር ሪቨር ማጀር ፓርት ኦፍ ድሬኔጅ ሲስተም ያልሆነው የትኛው ነው? ዌስተርን እና ሳውዝስተርን ድሬኔጅ ሲስተም ተብሎ ይከፈላል። ድሬኔጅ ሲስተም እነሱም ተከዜ፣ አባይ፣ ባሮ አኮቦ፣ ግቤ፣ ዋብ ሸበል ኤንድ ገናሌ ተብሎ ይመደባሉ። ሜን ድሬኔጅ ሲስተሞች ሶስት ናቸው። ሪፍት ቫሊ ድሬኔጅ ሲስተም ተብሎም ይከፈላል። ከነዛ ውስጥ ያልሆነው የትኛው ነው? ዘ ኮሬክት አንሰር ዊል ቢ ሲ ሊምፖፖ ይሆናል ማለት ነው። ሲ ኢዝ ዘ ኮሬክት አንሰር። ኦኬ ነምበር 2 the አዋሽ ሪቨር primarily drain into which body of water? አዋሽ ሪቨር ወደ የትኛው ውሃ ድሬን ሊያደርግ ይችላል? ወደ ውሃ የትኛው የውሃ ፓርት ላይ ድሬን ያደርጋል? ኤ ሌክ ጣና፣ ቢ ኢንዲያን ኦሽን፣ ሲ ሬድ ሲ፣ ዲ ሌክ አቤ። አዋሽ ሪቨር ኢዝ ፕራይመርሊ ድሬን ቱ ዋት? ሌክ አቤ። ወደ ሌክ አቤ ነው ድሬን የሚያደርገው ማለት ነው። ዘ ኮሬክት አንሰር ዊል ቢ ዲ ይሆናል። ኦኬ ነምበር 3 which Ethiopian river is known as the true upper course of አትባራ ሪቨር? የአትባራ ሪቨር አፐር ኮርስ ትሩ አፐር ኮርስ የሆነው የትኛው ነው የሚል ነው ጥያቄው። ኤ አባይ፣ ቢ ተከዜ፣ ሲ ባሮ፣ ዲ ኦሞ። ዘ ኮሬክት ዊል ቢ ቢ ተከዜ ሪቨር ይሆናል ማለት ነው። ተከዜ ሪቨር ኢዝ ናውን አስ አፐር ኮርስ ኦፍ አትባራ ሪቨር በመባል የሚታወቅ ነው። ቢ ኢዝ ዘ correct answer which tells about the upper course of Advara. B is the correct answer. Okay, number 4, the Shabelle river primarily flows through which country? ዋብ ሸበሌ ሪቨር በየትኛው ሀገር ነው ዳይሬክትሊ ፍሎው የሚያደርገው? ኤ ኢትዮጵያ፣ ቢ ሶማሊያ፣ ሲ ሱዳን፣ ዲ ኤርትሪያ። ዋብ ሸበሌ ሪቨር ኢዝ ሜይንሊ ድሬን ኢን ሶማሊያ ሪጅን። በሶማሊያ ሪጅን ነው ድሬን የሚያደርገው ዋብ ሸበሌ ሪጅን ሪቨር። ዘ ኮሬክት አንሰር ዊል ቢ ቢ ሶማሊያ ይሆናል ማለት ነው። ኦኬ ነምበር 5 which Ethiopian river is known for its highest intra-annual variability in rainfall leading to both drought and flood? የትኛው የኢትዮጵያ ሪቨር ነው በኢንትራ አኑዋል ቫሪያቢሊቲ ሃይ የሆነ እና በሬንፋል ጊዜ ቦዝ ድሮት እና ፍሎድ ላይ የሚጋለጥ ታይፕ ኦፍ ሪቨር የትኛው ነው? ኤ አባይ፣ ቢ አዋሽ፣ ሲ ዋብ ሸበሌ፣ ዲ ተከዜ። ዘ ኮሬክት አንሰር ዊል ቢ ቢ አዋሽ ይሆናል። አዋሽ ኢዝ one of river in Ethiopia which is known for its high intra-annuality annual variability in rainfall which leads to both drought and flood. በድርቅ ጊዜ ወይ ፀሐይ ሬንፋል በሌለበት ጊዜ ወደ ድርቅ ይዳረጋል ወይም ሌላው ደግሞ ወደ ፍሉድን ያመጣል ወይም ጎርፍን ያመጣል። በምን ጊዜ ማለት ነው? በክረምት ጊዜ ማለት ነው። the correct answer will be B. Okay, number 5 is already done. It is duplicated answer which is already set up this PDF. Number 6, which of the following is not the major drainage system in Ethiopia? በኢትዮጵያ ውስጥ ማጀር የሆነ ድሬኔጅ ሲስተም ያልሆነው የትኛው ነው?
A. Western system, B. Southeastern system, C. Rift Valley system, D. Nile Basin system. So there are three major drainage systems in Ethiopia, such as Western system. Western system includes which is the largest of all drainage systems ሲሆን ይሄኛው ደግሞ ተከዜ፣ አባይ፣ ባሮኮ፣ አኮቦን፣ ጊቤን ይይዛል። The next one is Southeastern system። ይሄ ደግሞ ዋብሸበሌን፣ ገናሌ ድሬኔጅ ሲስተምን በውስጡ ድሬን የሚያደርጉ ውሃዎች አሉ፣ እነሱን ይይዛል። and Rift Valley system the third one. And the correct answer which is not categorized under this major drainage system will be the Nile Basin system. So Nile Basin system በኢትዮጵያ ድሬኔጅ ሲስተም ውስጥ የለም ማለት ነው። due to this D is the correct answer. Okay, next number 7. The Baro River is major tributary of which river? Baro River ለየትኛው ሪቨር ገባሪ ሪቨር ነው? A. አባይ፣ B. ተከዜ፣ C. ሶባት፣ D. ኦሞ። So Baro River is a major tributary of what? ሶባት ሪቨር። ባሮ ሪቨር ገባሪ የሚሆነው ለየትኛው ሪቨር ነው ማለት ነው? ሶባት ሪቨር ለሚባለው ሪቨር ነው። So the correct answer will be C ይሆናል ማለት ነው። Okay, number 8. Which Ethiopian lake is largest in terms of surface area? So which lake has the largest in terms of surface area? በሰርፌስ ኤሪያ ወይም በአቀማመጥ በስፋት በቆዳ ስፋት በጣም ከፍተኛ የሆነ ሌክ የትኛው ነው? ኤ ሌክ ጣና፣ ቢ ሌክ አቢጃታ፣ ሲ ሌክ ቱርካና፣ ዲ ሌክ ጨው ባህር። So the correct answer will be ኤ ሌክ ጣና ይሆናል ማለት ነው። ሌክ ጣና በቆዳ ስፋቱ ከፍተኛ በመሆኑ የሚታወቅ ላርጀስት የሆነ ሌክ ኢን ኢትዮጵያ ኢዝ ኖን አስ ሌክ ጣና ነው ማለት ነው። ሶ ኤ ኢዝ ዘ ኮሬክት አንሰር። ኦኬ ነምበር 8 which Ethiopian lake is the largest in terms of surface area? So sorry. Okay, number 9. The Omo River primarily drain into which lake? A. Lake Tana, B. Lake Turkana, C. Lake Abijata, D. Lake ጨው ባህር። So ኦሞ ሪቨር ፕራይመርሊ ወደ የትኛው ሌክ ድሬን ያደርጋል? So ሌክ ጣና ላይ ነው፣ ሌክ ቱርካና ላይ ነው፣ ሌክ አቢጃታ or ጨው ባህር። So which lake did Omo River primarily drains to? So the correct answer will be B. Lake Turkana ይሆናል ማለት ነው። So ኦሞ ሪቨር ፕራይመርሊ ወደ ሌክ ቱርካና ነው ድሬን የሚያደርገው። ሶ ዲው ቱ ዚስ ዘ ኮሬክት አንሰር ዊል ቢ ቢ ይሆናል ማለት ነው። ኦኬ ወደ 10ኛ ጥያቄ ከማለፋችን በፊት ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ኮፒ ሊንክ እና ሼር ማድረግ እንዳይረሳ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎችንም ሆነ ሌሎች ተጨማሪ ከተለያዩ ግቢ የተውጣጡ ጥያቄዎችን ለመስራት ከፈለጋችሁ እና ለማግኘት ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። So let's proceed to number 10. Which Ethiopian river is known for its sporadic flooding affecting both Ethiopia and Somalia? So የትኛው ሪቨር ነው በኢትዮጵያ ሪቨር ውስጥ ካለው ሪቨሮች ውስጥ ከፕሬዲክ ፍሎዲንግ የተነሳ ኢትዮጵያና ሶማሊያን የሚጎዳው? ሶ ዘ ኮሬክት አንሰር ዊል ቢ አዋሽ ሪቨር ይሆናል ማለት ነው። ከላይ ይህን ጥያቄ ሰርተን ነበር። ሃይ ኢንትራ አኑዋል ቫሪያቢሊቲ ያለው ሪቨር ተብሎ የተጠየቀው ጥያቄም ስለዚህ ነው የሚያወራው። ሶ ዘ ኮሬክት አንሰር ዊል ቢ አዋሽ ሪቨር ይሆናል ማለት ነው። Okay, number 11. Which of the following river is entirely contained within Ethiopian border? So በኢትዮጵያ ቦርደር ውስጥ entirely contained የተደረገው ሪቨር የትኛው ነው? A አባይ፣ B ተከዜ፣ C ሸበሌ፣ D ኦሞ። So የትኛው ሪቨር ነው entirely በኢትዮጵያ ቦርደር ውስጥ ያለው ሪቨር? So the correct answer will be D ኦሞ ሪቨር ይሆናል ማለት ነው። ኦሞ ሪቨር በኢትዮጵያ ግዛት ውስጥ ነው ተጠቃሎ ያለው። ሌሎቹ ለምሳሌ ሸበሌን ስናይ
ሶማሊያ ላይ እና ተከዝ አባይ እና አባይ ደግሞ ከግብጽ ጋር የተያያዘ ነው። ስለዚህ በኢትዮጵያ ቦርደር ውስጥ ኮምፕሊትሊ በኢትዮጵያ እቅፍ ውስጥ የሚገኘው ሰው ዲ ኦሞ ሪቨር ይሆናል ማለት ነው። ዲዩ ቱ ዚስ ዲ ኢዝ ኮሬክት አንሰር። Okay, number 12. The Awash River basin is known for its high climate variability, leading to which of the following challenge? So, አዋሽ ሪቨር ባሲን ሃይ ክላይሜት ቫሪያቢሊቲ ከመኖሩ የተነሳ ወደ ምን ሊያመራ ይችላል? ሰው ቅድም ከላይም ይህን ጥያቄ ሰርተን ነበር። ኤ ፍሪኩዌንት ድሮውት፣ ቢ ፍሪኩዌንት ፍሎድ፣ ሲ ቦዝ ኤ ኤንድ ቢ፣ ዲ ኔን ኦፍ ዘ አባቭ። ሰው ሃይ ኢንትራ አኑዋል ቫሪያቢሊቲ ወይም ሃይ ክላይሜት ቫሪያቢሊቲ በየአመቱ ከመኖሩ የተነሳ አዋሽ ሪቨር ፍሪኩዌንትሊ ወደ ድሮውት እና ወደ ፍሉድ ቻሌንጆች ሊያጋልጥ ይችላል ማለት ነው። ሶ ዘ ኮሬክት አንሰር ዊል ቢ ሲ ቦዝ ኤ ኤንድ ቢ ይሆናል ማለት ነው። ሶ ሲ ዘ ኮሬክት አንሰር። Number 13. Which Ethiopian river is known for its deep gorge and its major tributary of Nile? So የትኛው ሪቨር ነው known for its deep gorge and it have a major tributary of Nile? A አባይ፣ ቢ ተከዜ፣ ሲ ባሮ፣ ዲ ኦሞ። ሶ ማጀር ትሪቡተሪ ኦፍ ናይል የሆነ እና ዲፕ ጆርጅ ያለው ሪቨር የትኛው ነው ከኢትዮጵያ ሪቨሮች? ሶ ዘ ኮሬክት አንሰር ዊል ቢ ኤ አባይ ሪቨር ይሆናል ማለት ነው። አባይ ሪቨር ኢዝ ናውን ፎር ኢትስ ዋት ዲፕ ጆርጅ ኤንድ ኢት ኢዝ አ ማጀር ትሪቡተሪ ኦፍ ናይል። ሶ አባይ ወይም ብሉ ናይል ይባላል ሌላ ስሙ። ሶ ዘ ኮሬክት አንሰር ዊል ቢ ኤ ይሆናል ማለት ነው። Okay, number 14. Which of the following lakes is located in Ethiopian Rift Valley? So, የትኛው ሌክ ነው በኢትዮጵያ ሪፍት ቫሊ ውስጥ የሚመደበው? So, which lake is located? So, A ሌክ ጣና፣ B ሌክ አብጃታ፣ C ሌክ ቱርካና፣ D ሌክ ጨው ባህር። So, የትኛው ሌክ ነው በኢትዮጵያ ሪፍት ቫሊ ውስጥ የሚመደበው? So, the correct answer will be ሌክ አብጃታ ይሆናል ማለት ነው። So, B is the correct answer. Okay, number 15. The Wabi Shebele River originates from which Ethiopian mountain range? A. Bale Mountain, B. Semin Mountain, C. Ethiopian Island, D. Arsi Mountain. So, Wabi Shebele River is a type of region which is mainly originated from Ethiopian mountain range in Bale Mountain. So, the correct answer will be A. Bale Mountain ይሆናል ማለት ነው። Okay, 16ኛ which Ethiopian river is known for its seasonal flow, often drying up during the dry season? So, seasonal flow ወይም seasonal difference ከመኖሩ የተነሳ በድራይ ሲዝን ጊዜ ምን የሚሆን ድራይ የሚሆን የትኛው ሪቨር ነው? ኤ አባይ፣ ቢ አዋሽ፣ ሲ ዋቢ ሸበሌ፣ ዲ ተከዜ። So, the correct answer will be C. Wabi Shebele River. So, which is dry during what? Dry seasoning. Number 7. Which of the following river is a major tributary of Nile River? A Nile River major tributary የሆነው የትኛው? A. አባይ፣ B. ተከዜ፣ C. ሸበሌ፣ D. ኦሞ። So, the correct answer will be A. አባይ ይሆናል ማለት ነው። A. አባይ or Blue Nile. So, Blue Nile is one of a tributary of what? Nile River. So, A is the correct answer. Number 18. Which Ethiopian lake is known for its high salinity and is located in Afar Depression? A. Lake Tana, B. Lake Abijata, C. Lake Turkana, D. Lake Chao Bahar. So, the correct answer will be B. Lake Abijata. Lake Abijata is one of a lake which is known for its high salinity and it is located in Afar Depression. So, B is the correct answer. Okay, 19. The Omo River is a major tributary of which lake? A. Lake Tana, B. Lake Turkana, C. Lake Abijata, D. Lake Chao Bahar. So,
ሌክ ኦሞ ሪቨር ለየትኛው ሌክ ማጀር ትሪቡተሪ ነው? ሶ ዘ ኮሬክት አንሰር ዊል ቢ ቢ ሌክ ቱርካና ይሆናል ማለት ነው። ኦሞ ሪቨር ኢዝ ማጀር ትሪቡተሪ ኦፍ ዋት? ሌክ ቱርካና። ኦኬ ነምበር 20 which Ethiopian river is known for its deep gorge and it is a major tributary of Nile? A አባይ፣ ቢ ተከዜ፣ ሲ ባሮ፣ ዲ ኦሞ። ሶ ዘ ኮሬክት አንሰር ዊል ቢ አባይ ይሆናል ማለት ነው። በዲፕ ጆርጅ እና ለናይል ማጀር ትሪቡተሪ በመሆን የሚታወቀው ሪቨር ዊል ቢ አባይ። ሶ የዛሬ ቪዲዮአችንን በዚህ እናበቃለን። ቪዲዮአቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎችንም ሆነ ሌሎች ተጨማሪ ከተለያዩ ግቢ የተውጣጡ ፈተናዎችን ለማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ